ይህች በምስሉ ላይ የምትመለከቷት ግለሰብ የስውሯ ማርያም ቤተክርስቲያን ፈላጭ ቆራጭ ነኝ ብላ የምታስብ ነች። ክልሉን ወረዳዎችና ታጣቂዎችን በገንዘብ በመግዛት ወጣቶች ላይ ብዙ ጫናዎችን እያሳደረች ትገኛለች። በስውሯ ማርያም ቤተክርስቲያን ውስጥ ፈውስን ፈልገው የሄዱ 3 ምዕመኖች በዚህ ሴትዮ ምክንያት ህይወታቸው አልፏል። የስውሯ ማርያም ካህናት አባቶችን እያስፈራራች የስውሯ ማርያምን ገንዘብ እየበላችና እየሰረቀች ትገኛለች። አሁንም ቤተክርስቲያኒቱ እየተመራች ያለችው በካህናት አባቶች ሳይሆን በዚህ ፈላጭ ቆራጭ ነኝ ብላ በምታስብ ሴትዮ ነው። ስሟን 40 ጊዜ እየቀያየረች በኔ ጉዞ መኪና ካልሆነ ወደ ስውሯ ማርያም ድርሽ አትሉም በማለት የሚሄዱትን ምዕመን እያስፈራራችና እያስደበደበች ትገኛለች። የደብረ ብርሃን አካባቢ ወጣቶች ይህ ለምን ይደረጋል ይህ ለምን ይሆናል ብለው ፊት ለፊት ሲጋፈጡ የነበሩ ወጣቶችን እያሳሰረች እያስገረፈች እያስጨቆነቻቸው ትገኛለች። በተለያዩ አካባቢ ወደ ስውሯ ማርያም የሚሄዱ መኪኖችን የኮቴ እያለች 28000 ብር ድረስ እየተቀበለች እንደሚገኝ ምዕመኑ ተናግሯል። ኦርቶዶክሳውያን እንኳን ደስ ያላችሁ። ሰበር ዜና። እቺ በምስሉ ላይ የምትመለከቷት የስውሯ ማርያም ስር የራሷ የጸጥታ ኃይል አለኝ ብላ በዓለም መስከራ ህዝብን ስታስቀጠቅጥ ሹፌሮችን ስታስደበድብ የነበረችው አጸደ ማርያም ማስተዋል የምትባለዋ ግለሰብ በትላንትናው ቀን መንግስት መኖሩን በተግባር አይታለች ማለት ነው። አሁን በዚህ ሰዓት በቁጥጥር ስር ውላ ምርመራ እየተደረገባት ይገኛል። ስለዚህ ስውሯ ማርያም ሄዳችሁ ብር የከፈላችሁ የተገረፋችሁ የተለያየ በደል የደረሰባችሁ ስልካችሁን ኢንቦክስ ላይ አስቀምጡልኝ፣ እንደዋወላለን። ሁላችሁም እዛ እሷ በታሰረች ቦታ ሄዳችሁ ሁላችሁም ቃላችሁን ትሰጣላችሁ። እንኳን ደስ ያላችሁ። ህግ መኖሩን መንግስት መኖሩን በተግባር አይተናል። ለጸጥታ ኃይሎች እግዚአብሔር ይስጣቸው ከልብ አድርገን እናመሰግናለን። እመቤቴ በለተቀኗ በ21 ተአምሯን አሳይታናለች። ሁላችሁም እስካሁን ከኛ ጋር የነበራችሁ አመሰግናለሁ። እቺ እንደምታዩት ሽፍታዋ በቁጥጥር ስር ውላለች። አመሰግናለሁ። ስለ ስውሯ ማርያም መረጃ ላወጣ ነው። እንግዲህ ስውሯ ማርያም ላይ አስተዳዳሪ ነኝ ብላ ሴት አስተዳዳሪ ነኝ ብላ እያስቸገረች ያለችው ማስተዋል የምትባል እቺ ልጅ ታስራለች። እንደታሰረች ታውቃላችሁ። ግን እሷን ለማስፈታት አቡነ ቀለሜንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ሀገረ ስብከቱ አጠቃላይ ሰዎች ተሰብስበው ለማስፈታት ሽርጉድ እያደረጉ ነው። ለምንድነው ለማስፈታት እየሞከሩ ያሉት? ምንድነው እሱ የተነካባቸው የሚለው ነገር ልንገራችሁ። መረጃ አወጣለሁ። ምክንያቱም ማስተዋል ከተያዘች ማስተዋል ካበቃላት ብዙ ሚስጥር ይዛለች። ብዙ ሚስጥር ነው ያዘችው። አንደኛ አቡነ ቀለሜንጦስ ይሄን ነገር በደንብ ያውቁታል። ስውሯ ማርያም ላይ የሚሰራውን ግፍና በደል ማጭበርበር፣ የሰውን ማጭበርበር፣ የህዝበ ክርስቲያን ማጭበርበር በደንብ ያውቁታል። ለምንድነው ታዲያ ዝም ያሉት ለሚለው ነገር እኔ ለምኛቸዋለሁ፣ እግራቸው ላይ ወድቄ ለምኛቸዋለሁ። እሳቸው ግን ልጅቷ አደገኛ ነች፣ ሌላ ነገር ታስደርጋለች ብለው አስፈራርቶኛል። ያቁኛል። እዩ ይባላል። ሸንኮራ ዮሐንስ መጥቼ ነው የለመንኩት። አንድ ሁለተኛ መረጃ እንዳይወጣ የፈለጉት የሀገረ ስብከቱ አስተዳዳሪ ዋናው ስራ አስኪያጅ የእህታቸው ልጅ ነው ያገባው። በዘመር ነው ግንኙነታቸው። ማስተዋል በሚሊዮን ብር ነው የምታስገባላችሁ። ያ መረጃ እንዳይወጣ። ሁለተኛ ደግሞ ማስተዋል የምትሰራው በመተትና በጥንቆላ ነው። ህዝበ ክርስቲያኑ እንደፈለገ የነዳች እንደፈለገ የምታረገው በጥንቆላና በመተት ነው። እኔ እስካሁን ድረስ አውቄ ዝም ብያለሁ። ብዙ መድረክ ላይ ያስወጣሻቸው የምታስተናግሪያቸው በብር ገዝተሻቸው ታሪክ ቤተክርስቲያን ውስጥ የሌለ ታሪክ አባቶች አሉ፣ ስውራን አባቶች አሉ፣ ድንግል ማርያም ምናምን እያልሽ በብር እየገዛሽ ሰውን እየገዛሽ ነው ስታስተናግሪ የነበርሽው። ብዙ ጉድ አለ። ስውሯ ማርያም ብዙ ጉድ አለ። አቡነ ቀለሜንጦስ እና አብረው የነበሩ ሰዎች አገረ ስብከቱ ስለሚዋረድ ነው እሷን ለማስፈታት እንደዚህ የሚሮጡት። ከዚህ በኋላ እንደ አባት ነግሮኖታል፣ እናከብሮታለን። እግዚአብሔር የሾሙት ነው። እምቢ ካሉ ግን ከቤተ ክርስቲያን አይበልጡ። እኔ ዱርዬ ነኝ፣ እንደ ዱርዬ ነው የምናገረው ከዚህ በኋላ። እምቢ ካሉ ማለት ነው። እጆትን አንሱ። ከወንበዴ ጋር ክርስቶስን ከካዲ ሴትዮ ጋር እጆትን አንሱ። እምቢ ካሉ ጉድ እናገራለሁ። ይሄ የጥንቆላውና የመተቱን አብሶ እናገራለሁ። ሰውን ጉድ አርጋችሁታል። እንደ አገር ስብከቱ ይፈልጋል፣ እርሱም ይፈልጋሉ። ምክንያቱም የህዝበ ክርስቲያንን ብር በዝብዛችኋል። በዝብዛችሁ ለራሳችሁ ጥቅም አርጋችኋል። እናገራለሁ። ስውሯ ማርያም ያለው ጉድ በጆሮአችሁ ባሰሙት ጥሩ ነው። ብዙ ጉድ ነው ያለው። ይሄው ዝም ብዬ ነው። ብዙ ሰውን ከጥቅም ውጭ አርጋችሁታል። ብዙ ሰውን መዝብራችኋል። የህዝብ ሀብት ነው የመንዘራችሁ። ጸረ ሙስናና ኮሚሽን እንደ ኮራፕሽን ሙስና ስላለበት እዛ ቤት ውስጥ በትልቁ ትፈልጋላችሁ። ሁላችሁም ሀብታችሁም ታስመዘግባላችሁ ኬት እንዳመጣችሁ። ብዙ ጉር ነው ያለው እዛ ቤት ውስጥ ቤተሰቦች።
አሁንም እናገራለሁ። እቺ ልጅ እስከመጨረሻው ተይዛ ለህግ ቀርባ ያለው ነገር እስካልነገረች ድረስ እንደዚህ የምትነካኩ ከሆነ ጉር ነው የማወጣው። ለቤተ ክርስቲያን ብዬ ነው ዝም ያልኩት። አሳልፎ እንደመስጠት ስላሰብኩት ነው። እምቢ ካላችሁ ግን ብዙ ጉድ አለ እናገራለሁ። ማንም ምንም አታመጭም፣ ቅንጣት ነገር ማለት ነው። ሰላም የክርስቶስ ቤተሰቦች፣ እናታችን የቅድስት ድንግል ማርያም የአስራተ ቃል ኪዳን ልጆች፣ ስለ ስውሯ ማርያም መረጃ አለኝ ማለት ነው። በተለይ ተጠንቀቁ እያንዳንዳችሁ ማለት ነው። በእመቤታችን ስም አንድ የሆነ ነገር መጣ ብላችሁ ዋጋ ሰውን ግራ የምታጋቡ ሰዎች ከዚህ በፊት ቆይ ግን አንድ ነገር ልንገራችሁ። በዚህ አጋጣሚ ተዋሕዶ ልጆች ባካችሁን ታምር በደጃችሁ አሁን በተቀመጣችሁበት ቦታ እመብርሃን ትዳብሳችኋለች። እመብርሃን ሰላም ትሰጣችኋለች። እመብርሃን ባጣችሁት ነገር ሁሉ ግን እምነት ያስፈልጋል ማለት ነው። መጀመሪያ ምንድነው የተፈጠረው? በስውሯ ማርያም ብዙ ሰዎች ይሄዳሉ። በዚህ አጋጣሚ እኔ ይሄ ጉዞ በአንድ ላይ በማህበር ተሰብስቦ የሆነ ነገር ተአምር ይደረጋል ምናምን የሚባል ጉዞ እኔ ጋር የለም። እንደዚህ አይነት ነገር የለም ጭራሽ አልፈልግምም። ደግሞ እንደዚህ አይነት ነገር ይህ ተአምር ተደረገ እንትና ጋር እመብርሃን አለች ተገልጣ ምናምን ሰዎች ድነት ያገኛሉ፣ ሊያገኙ ይችላሉ። አላቅ ስለሱ ግን እኔ የምትጠይቁኝ ግን እንደዚህ አይነት ነገር የለም። ክርስትና ህይወት ልፋት ነው። ክርስትና መታገል ነው። በትግል ውስጥ እግዚአብሔር የሚሰጥን ዋጋ አለ። ያን ዋጋ መሳተፍ ነው ማለት ነው። እና እባካችሁ ሰው ሄደ ሰው በዝቷል ብላችሁ ሰውን የምታስተጓጉሉ ሰዎች እረፉ፣ ዋጋ ትከፍላላችሁ። እውነቴን ነው የምላችሁ። እና የተዋሕዶ ልጆች ስውሯ ማርያም የሆነ ሰዓት ላይ ጸበልም ደርቆ እስከነበር ድረስ ደርሷልና እባካችሁን ጸልዩ። ባላችሁበት ቦታ እመብርሃንን በውዳሴ ማርያም አናግሯት። የበረታችሁ በሰኔ ጎልጎታ አናግሯት፣ በአርጋኖን አናግሯት። መብርሃን አለች እኮ የትም ቦታ። የደከማችሁ የተመማችሁ በእርግጥ የሆነ መድኃኒት ለመፈለግ ነው የምትሄዱት አይደል? ከጭንቀታችሁ የተነሳ ነገር ግን እመኑኝ መብርሃን ጎናችሁ ላይ አለች። ይህ መስቀል ያደረጋችሁት እኮ ማለት ነው ልጇ የከፈለው ዋጋ በእሷ አማላጅነትም ለማመን ጭምር ነው። ባላችሁበት ሰላም ታገኛላችሁ። ግን ብዙ ጊዜ እኔ አሁን ከሄድኩኝ ማለት ነው እውነቴን ነው እሷ ጠርታኝ እዛ ቦታ ከሄድኩኝ እንደዚህ አይነት ሰዎች እንደዚህ አይነት ጥቃት የሚያደርጉ ሰዎች በቪዲዮ ጭምር ቀርጬ አጋልጣችኋል። እውነቴን ነው አጋልጣችኋል። በመብርሃን ስም መነገድ አትችሉም፣ አይፈቀድላችሁምና የተዋሕዶ ልጆች ተአምር ብዙ ጊዜ አትፈልጉ። ተአምር እንዳልኳችሁ እጃችሁ ላይ ነው ያለው። ተአምር በጸሎት ነው ያለው፣ በስግደት ነው ያለው። እስኪ 21 ሰገዱ። እስኪ ጸሎት ዳሴ ማርያም አድርጋችሁ 21 ሰገዱ። መብርሃን እጃችሁ ላይ ነው ያለው እና ተጠንቀቁ። እንዲህ የምታደርጉ ሰዎች እረፉ።